ዛሬ የምሰራው ቪዲዮ ከአእምሮ ጤና ጋር የተገናኘ ርዕስ ባይሆንም በተገኘው አጋጣሚ ሁሉ ስለ ጤና ጉዳዮች ግንዛቤ መስጠት ኃላፊነት አለብኝ ብዬ ስለማምን ነው። ሰሞኑን በሀገራችን ታላቅ የሚባል አርቲስት ነፃነት ወርቅነህን በሞት አጥተነዋል። በዚህ ደግሞ እንደ አጠቃላይ እንደ ሀገር ሀዘን ውስጥ ነን ያለነው። ለአርቲስት ነፃነት ወርቅነህ ቤተሰቦችና ለመላ ኢትዮጵያ ሕዝብ መጽናናትን እመኛለሁ። በእርግጠኛነት ደፍሬ መናገር ባልችልም ከተለያዩ ምንጮች እንደሰማሁት ከሆነ አርቲስቱ ፋቲ ሊቨር የሚባል የጉበት ችግር እንደነበረው ነው። ፋቲ ሊቨር ማለት በጉበት ውስጥ ከመጠን በላይ የስብ መከማቸት ሲኖር የሚፈጠር የጤና እክል ነው። አብዛኛውን ጊዜ አልኮልን ከመጠን በላይ አብዝተው የሚጠቀሙ ሰዎች ላይ የተለመደ ሁኔታ ቢሆንም ሌሎች ለምሳሌ ከፍተኛ የኮሌስትሮል መጠን በደማቸው ውስጥ ያለ የስኳር ህመምተኞች ላይ፣ የሰውነት ክብደታቸው ከመጠን በላይ ከፍተኛ የሆኑ ሰዎች ላይ እና ከሌሎች የተለያዩ የጤና ችግሮች ጋር በተያያዘም ሊከሰት ይችላል። ችግሩ ግን አብዛኛውን ጊዜ የፋቲ ሊቨር የጤና ችግር ስር እስከሚሰድ ድረስ ምልክቶችን አያሳይም። ቢታዩ እንኳን ምልክቶቹ ያን ያህል የጎሉ ስላልሆኑ የታመመው ሰው ወደ ጤና ተቋም የመሄድ እድሉ በጣም ዝቅተኛ ነው። የፋቲ ሊቨር ህመም እየተባባሰ ከመምጣቱ በፊት የሚያሳያቸው ምልክቶች ያን ያህል አለመኖራቸውና በአጠቃላይ ችግሩ ያለበት ሰው ደግሞ አካላዊ ጤንነቱ ደህና ስለሚመስል መታመሙን ያን ያህል አናስተውለው። የፋቲ ሊቨር ስር ከመስደዱና ከባድ የሚባል ደረጃ ከመድረሱ በፊት የሚያሳያቸው የሰውነት ምልክቶች የሚከተሉት ናቸው። ያልተለመደ አይነት የድካም ስሜት ይኖረናል። ይህ ማለት እንግዲህ ምንም አይነት ያን ያህል ሰውነታችንን የሚያዝል አይነት ስራ ሳንሰራ ነገር ግን ከፍተኛ የሆነ ወይም ከባድ ስራ እንደሰራ ሰው የሚያክል አይነት የድካም ስሜት ይሰማናል። ህመሙ ትንሽ ገፋ እያለ ሲመጣ ደግሞ በሆዳችን በቀኝና የላይኛው ክፍል በኩል ከፍተኛ የሆነ የህመም ስሜት ይሰማናል። መጀመሪያ ላይ ከሚከሰተው ምንጩ ያልታወቀ የድካም ስሜት ጋር በተያያዘ ደግሞ የምግብ ፍላጎት በከፍተኛ ደረጃ መቀነስ፣ ማቅለሽለሽ እንዲሁም ማስመለስ ይኖራል። እነዚህ ምልክቶች በምናይ ጊዜ ወደ ጤና ተቋም በመሄድ አጠቃላይ የሆነ የጤና ምርመራ ማድረግ ይገባናል። አብዛኛውን ጊዜ የፋቲ ሊቨር የሚገኘው በአልትራሳውንድ የምርመራ ውጤት ላይ ነው። አንዴ የፋቲ ሊቨር ችግር እንደተገኘብን ከተነገረን በኋላ ችግሩ መጠነኛ፣ መካከለኛም ወይም ከባድም ይሁን መውሰድ ካለብን ሕክምና ጎን ለጎን አመጋገባችንና ላይፍ ስታይላችን ላይ ማስተካከል ያለብን ነገሮች አሉ። ክብደታችን ከፍተኛ ከሆነ ስፖርት በመስራትና አካላዊ ጤንነታችንን በመጠበቅ ህመሙ እየገፋ እንዳይሄድ መከላከል እንችላለን። ከፍተኛ የኮሌስትሮል መጠን በደማችን ውስጥ ካለ ደግሞ የኮሌስትሮል መጠናችን እንዳይጨምሩ የሚረዱንን የምግብ ምርጫዎች ማድረግ ይገባናል። ሌላ ተጓዳኝ ህመሞች ካሉን ለምሳሌ ስኳር ህመም ካለብን የስኳር ህክምናችንን በአግባቡ መከታተል ይኖርብናል። ቅድም እንደጠቀስኩት ደግሞ ከአልኮል መጠጥ ጋር በተያያዘ የመጣ ፋቲ ሊቨር ከሆነ ወዲያውኑ የአልኮል መጠጡን መጠቀማችንን ማቆም ይኖርብናል። እነዚህን ጥንቃቄዎች በሽታው ከመከሰቱ በፊትም ይሁን ከተከሰተ በኋላ ማድረግ ከተሳነን ግን ጉበታችን ላይ ተጽዕኖ እየፈጠርንበት እንሄዳለን። ጤናማ የሆነ ጉበት በሰውነታችን ውስጥ ያሉ መርዛማ የሆኑ ነገሮችን ያስወግዳል። በሰውነታችን ውስጥ ያለውን የስኳር መጠን ያመጣጥንልናል። የኮሌስትሮል መጠንን ይቆጣጠራል። አስፈላጊ የሆኑ ፕሮቲኖችን ያመነጫል። እንዲሁም ቫይታሚን እና የተለያዩ ንጥረ ነገሮችን በሰውነታችን ውስጥ ያከማቻል። ስለዚህ ጉበታችን ላይ ጤና እክል ሲያጋጥም ጉበታችን እነዚህን ጤናማ የሆኑ ተግባሮችን መከወን ያቅተዋል።